የሴቶች ጉባኤ ብዙ ደብር አለ ግን አይታወቅም ከቤተክርስቲያን አገራችን ውስጥ ወይም ውጪ ካለው ሁኔታ አንፃር ብዙም አይታወቅም ግን 2010 ሐምሌ 22 ጀመርን ከዛ በኋላ ያው እስካሁን ድረስ እግዚአብሔር ፈቀደ በየወሩ እያካሄድ ነው እንገኛለን ማለት ነው። በመጀመሪያው ጉባኤ ከምንጠብቀው በላይ ስለነበረ ይሄ ነገር ቋሚ ቢሆን በጣም ጥሩ ውጤት እንደምናገኝበት በማሰብና አላማዎቹንም ሰፋ በማድረግ በዛው ቀጠለ ነው ማለት ነው። ክርስቶስ የሚገኝበት ነው። ሁለት ሆነን በስሙ ተሰብስበን ምን ለምን ነው እንደሚሰማው እና ቤተክርስቲያንም ደግሞ ሴቶችን ማስተማር ይችላሉ አይደለም እንደሚገባ ሌላኛው አገልግሎት ማዕከላውያንና ህፃናት ላይ ወይም ታዳጊዎች ላይ ነው። ስርዓተ ቤተክርስቲያንን በተመለከተ እህቶች ስፔሲፊካሊ ማወቅ ያለባቸውን መጠበቅ ያለባቸውን ነገር ከማስተማር አንፃር ምን ይባላል ዓለምን እንድቀይር ህፃናቱን ስጡኝ ነው አይደለ? ቤተክርስቲያን ራሱ የቤተክርስቲያን ነገር የሚያሳስበን ከሆነ ዛሬ ህፃናት ላይ ነው መስራት ያለብን። ክርስቶስም እንዳለው ነው ህፃናት ወደኔ ይመጡ ዘንድ አትከልክሏቸው ብሏልና በመላት ሃይማኖትን ከማስተማር በሚመጥናቸው መጠን እንዳለ ሆኖ ስርዓተ ቤተክርስቲያን ደግሞ ምን ይላል የሚለውን ከማስረዳት አሁን ከወራባ መምጣት ጋር ምንድነው ቤተክርስቲያን ለምንድን ነው እንደዛ ሲሆነው ለምን ዓለም በብዙ መንገድ ትርጉሙን አጣማው ልታስረዳ የምችልበት እድል ስላለ ይሄንን ነገር ለማስረዳት መሞከር ሌላኛው ድርሻ ነው። እንዲሁም ስልጣና ሲያስፈልግ ምክር ሲያስፈልግ ለህፃናት ስፔሲፊካሊ እንደ ታላቅ ባንዳንድ ሁኔታዎችም እድሜያቸው የገፉ እህቶቻችን እናቶቻችን እንደ እናትም ሆነው የሚመክሩበት ሁኔታ አለ። ይሄም አገልግሎት አለ። ሌላኛው በጎ አድራጎት ነው። በጎ አድራጎት ሲባል በየቤታቸው ያሉ ተመልካች ያጡ እናቶች አባቶች አሉ ቤተክርስቲያን ሄደው ለመሳለም ተስፋ ለማግኘት መጽናናትን ለማግኘት ቃል እግዚአብሔርን ለመስማት እድል ያላገኙ እና የሚገርም ነገር ነው። ከሌላም ቤተ እምነት ሆኖ ኢቭን ወንጌልን ስለማንበብም ብቻ የሚጠይቁ አሉ። ማንበብ እነሱ በራሳቸው ስለማይችሉ እንዲነበብላቸው ብቻ ነው። እንደዚህ አይነት ብዙ አይነት አገልግሎቶች አሉ ስለ ክርስቶስ ባሉበት ሄዶ ሰዎችን ለመንገር እንዲሁም ደግሞ እኛም ራሳችን የምንጠየቅበት ጥያቄ ለመመለስ እድል የሚፈጥሩ የታመሙ እናቶች አባቶችን ሄዶ መጠየቅ ልብሳቸውን ማጠብ ሊሆን ይችላል። በሐሳብ ገንዘብ እንኳን ባይቻል ሌላ ሁሉ ነገር ቢቀር ቢያንስ በጉልበት ሄዶ ማገልገልን እንደ አንድ አገልግሎት ነው። እንዲሁም የቤተክርስቲያኑ አመታዊ በዓላት ሆነው ዝግ ሲሆን የሀገራዊ በዓላት ሆነው ዝግ ሲሆኑ ቤተክርስቲያን የማጽዳት ልብሶችን የማጠብ ካህናትን እነዚህ አይነት አገልግሎቶች ላይ የመሳተፍ ቴንደንሲ ያለ በተፈለገበት ሁኔታ ሁሉ አቅም በፈቀደው በምንጠየቅበት ለማገልገል እንደሚያስፈልግ ቢያንስ ባናደርገው እንኳን የምንማርበት ነው። ያው ከመማር ነው ወደ ማድረግ የሚሄደውና እነዚህ አገልግሎቶች እንደ ልዩ ተሞክሮ ሌላ ቦታ ብዙ ምን ሰማው ስላልሆነ እና እዚህም ደግሞ ስፔሲፊክ የሆነ ችግር የፈጠረው ስለሆነ ቀድሞ ያልነበረ ግን ከጊዜ በላይ መጣ ስለሆነ እነዚህ ነገሮች ጥሩ ናቸው ብዬ አስባለሁ። ሌላው እንጠቅሰው አንድ ማድረሳው ቅዱሳት መጻሕፍትን በማንበብ ረገድ ነፍስን የሚያረሰርሱ ቫይታሚን ናቸው ይላሉ አይደል አባቶች። ቅዱሳት መጻሕፍት በዛ ውስጥ ያለው ቃል ያጽናናል። ህይወታችን እንዳዲስ ነው የሚያድሰውና መጽሐፍ የማንበብ ዴዲኬትድ የሆኑ አንዳንድ ጉባኤዎች አሉ። ቢያንስ የቤት ስራ ተሰጣቸው መሄድ ስለ ንባብ አስፈላጊነት ማውራት የምታነብ ሴት በጣም ፓወርፉል ናት ይባላል። መልካም የሆነውን ነገር ማንበብ ከዛ በኋላ ሪፍሌክትድ ወደ ተግባር ለመሄድ ራሱ ያነሳሳልና ቅዱሳት መጻሕፍትን ማንበብ መጻሕፍትን መለዋወጥ እህቶች ጋር ብቻ አይደለም ከወንድሞችም ጋር ስለ እግዚአብሔር ቃል መነጋገር እነዚህ የመሳሰሉ ልምዶች አሉ ጥሩ የሚባሉ ቢያንስ
ያለንበትን ቦታ የሚያስታውሱን እንደ ደካምን የሚያስታውሱን አይነት ናቸውና እነዚህ ተሞክሮዎች አሉ ማለት ይችላሉ። ሁሉንም በምላት እናደርገዋለን። በሁሉም በቃ ፐርፌክትሊ ነው የሚገለገለው እያልኩ አይደለም። አትሊስት ግን በቃ አቅም በፈቀደው በየጊዜው ሁሉ ከነዚህ ነገሮች ላለመራቅ በነዚህ ለማገልገል ይሞክራሉ እህቶች። እግዚአብሔር ይስጥልን። እኛ ጋር ያው በቅርቡ እንደ መጀመሪያችን ይሄን ያክል የምንለው እንትን የለን ማለት ነው። በዚህ ልክ ብዙ እንደናንተ የርንበት ነገር የለን። አሁን የተረዳሁት እየመጣን ብዙ ልምዶችን እንደምንወስድ ነው። በየደብራችሁ እንመጣለን እንደ ልምድ ልውውጥ ነገር ማለት ነው። እንደ ጀማሪነታችን እንደ እንትንም የምንሰራቸው የተወሰኑ ነገሮች ይኖራሉ እና ደግሞ እህቶች ጉባኤ ላይ ቀደም እንዳልኩት በብዛት የሚሳተፉት ታዳጊዎች እና ወጣቶች ስለሆኑ በብዛት እዛ ላይ እንትን ያለ ነው። አንደኛው እና ልዩ ነው ብለን የምናስበው በየጉባኤዎቻችን ዝክረ ቅዱሳን አንስት ይኖረናል። የማለት የማይታወቁ የቅዱሳን አንስትን እንዘክራለን። ታሪካቸውን እናነባለን፣ እንዲማሩ እናደርጋለን። እነ ቅድስት መቅሪናን ምሳሌ በማድረግ ዝክረ ቅዱሳን አንስት ይኖረናል። ከዛ ሁሉም እንዲያውቋቸው በማድረግ ማለት ነው። በየጉባኤው የተለያዩ ቅዱሳን አንስቶችን እንዘክራለን። ሌላኛው ልዩ ብለን ልናየው የምንችለው ያው እናንተም ጋር አለ የመጽሐፍት ጥቆማ ይኖረናል። መጽሐፍቶችን የምንጠቆማቸው ማለት ነው። እንዲህ አይነት መጽሐፎችን ይጠቅሟቸዋል እነዚህን እያልን የት እንደሚያገኙትም ጭምር እየጠቆምን ሄደው እንዲያነቡት እንትን እንላለን ማለት ነው። ላይብራሪ በቅርቡ ተከፍቷልና እዛ ውስጥ ካለ እንጠቁማቸዋለን። ካልሆነ እየተዋዋሱም ቢሆን እንዲያነቡት ከስር እንዲጀምሩ እንትን እንላለን፣ እናግዛለን እየጠቆምንም ቢሆን ማለት ነው። ሌላኛው እንትናለን ልንል የምንችለው በብዛት ታዳጊዎች አይደሉ ያሉት እኛ ጋር እና ደግሞ ልምዶችን ያሏቸው እናቶችን ነው የምንጋብዝላቸው። የምንጋብዘውም ከተለያዩ ሰንበት ትምህርት ቤት የሚመጡ እናቶችን ነው። ጎፋ ገብርኤል ከተለያዩ ደብሮች ማለት ነው። እና ከነዚህ እናቶች የህይወት ልምዶቻቸውን እንዲነግሯቸው እና እዛው እንዲጠይቁ እናደርጋለን። ማለት የህይወት ልምዶቻቸውን እየነገሯቸው ፈተናዎቻቸውን እዛው በምን መልኩ ማለፍ እንዳለባቸው ምናምን ከነገርናቸው በኋላ እናቶችን እናገናኛቸዋለን። እዛው በሰንበት ትምህርት ቤት ያደጉ እናቶችን ከጽርሐ ጽዮን የሚመጡ ብዙ እናቶች አሉ። ከዛም እያስመጣን ከተለያዩ ቦታዎች እናገናኛቸዋለን። ጥያቄዎች ካሏቸው እንዲመልሱላቸው በምን መልኩ ፈተናዎችን ማለፍ እንዳለባቸው ሊያግዟቸው የሚችሉ እናቶችን እያገናኘን እዛው እንትን እንዲሉላቸው እንዲመልሱላቸው ለማድረግ እንሞክራለን። እዛው ደግሞ ከተለያዩ ቦታ ብቻ ሳይሆን እዛው ደብር ላይ ያሉ እናቶቻችን አሉ፣ እህቶቻችን በጣም ብዙ የምንላቸውና የተወሰኑ ተማሪዎችን እንሰጣቸዋለን። 5 ይሁን 10 ለአንድ እናት ልጆች እንሰጣቸዋለን። ምንም አይነት ጥያቄ ሲኖራቸው እና እንዲመለስላቸው ከፈለጉ እነሱ ጋር እንዲሄዱ እናገናኛቸዋለን ማለት ነው። እዛ ሄደው ጥያቄዎቻቸውን እንዲመለሱላቸው። ሌላኛው አላማችን ልባም ሴት መፍጠርም አይደለ፣ ወደ ካህናት ማገናኘት ማለት አባቶች ካሏቸው ከአባቶች ጋር እንዲገናኙ እናደርጋለን፣ እንከታተላለን። ከዛ መጨረሻ ላይ ገባችን ስጋና ደሙ እንዲቀበሉ ማድረግ አይደለ፣ እንዲቀበሉ እንተንላለን ማለት ነው። መንገዱን እናመቻቻለን። እንደዛ ለማድረግ እንሞክራለን ከእግዚአብሔር ጋር። ሌሎች ነገሮች ካሉ ወደ እናንተ እንመጣለን ብለን እናስባለን። ይህን ይመስላል እኛ ጋር ያለው ነገር። አመሰግናለሁ። የመጨረሻው ጥያቄያችን የእህቶች ጉባኤ እንዲጠናከር ወይም ወደ ሌሎች ሰንበት ትምህርት ቤቶች እንዲስፋፋ ቢደረገ የምትሉት ነገር ካለ ብትነግሩ። ካርስ እሺ፣ ይሄ የእህቶች ጉባኤ ወደ ሌሎች ሰንበት ትምህርት ቤቶች እንዲጋባ ወይም እንዲቀጥል በጣም የሁላችንም ምኞት ነው። ለምን እኛ ካገኘ ነው ሁሉም ሰው ማግኘት ስላለበት ነው። እኛ ጋር አሁን እኛም ልምድ ልውውጥ የወሰድንበት ደብር አለ። እኛም ጋር ደግሞ መጥተው ልምድ ልውውጥ የወሰዱ አሉና እንዲህ ስንወያይ የብዙዎቹ ጥያቄ ነው እንደዚህ ቢሆን ምናምን እና ስለዚህ ያ ስለሆነ ሁሉም ጋር መቀጠል አለበት ብለን እናምናለን። ሁሉም ሰንበት ትምህርት ቤት ቢሆን ለዛም ደግሞ እኛ እርስ በርሳችን እየተገናኘን እንደዚህ ብንወያይ ሁሉም ጋር ያየም የሰማም ያው ወደ ራሱ ሰንበት ትምህርት ቤት ይወስዳልና መቀጠል አለበት። አሁን እንዴት ነው መቀጠል? አሁን እኛ ጋር ስንጀምረው ነው የጀመርነው። አባሉን ብዙ የሆነልን የመጀመሪያው ጉባኤያችንን ያደረግነው በጉዞ ነው።
ወደ ጽርሐ ጽዮን የአንድነት ኑሮ ማህበር እዛ ጋም የኛ ነባር አባላት አሉና እዛ ሄደን ነው ጥያቄ እየተጠያየቅን ጥሩ ትምህርታዊ ጉዞ ከመኪና ጀምሮ እዛ ደርሰን ጨርሰን እስከምንመጣ ድረስ በጥያቄና በመልስ ነው የነበረውና ጉዞ በጣም ብዙ እህቶች ተደስተው ወሩ ሳይደርሱላ የሚጠይቁ አሉ። መቼ ነው ጉባኤው እንዴት ነው ምናምን እያሉና ጉዞ ማድረግ ጥሩ ነው። እህቶችን ሰብሰብ አድርጎ ይዞ አንድ ቦታ ሄዶ ትምህርታዊ ጉዞ አድርጎ መምጣትና ይሄ ጥሩ ስለሆነ ለሌሎችም ቢሆን ሌሎቻችን ጋር ቢሆን ጥሩ ነው። በተረፈ ልምድ ልውውጥ ብናደርግ ግዴታኛ ጋር እስከሚመጡ መጠየቅ የለብንም። በቃ ቤተክርስቲያን አንድ አይደለች። ስለዚህ ለምን አጠገባችን አካባቢያችን ያሉ ሰንበት ትምህርት ቤቶች ጋር እኛ ጋር በመጋበዝ እኛ ጋር ጉባኤ ሲኖር ጥሪ በማድረግ እነሱም ጋር እንዲጀመር በማድረግ እንደዚህ አይነት ስራ መስራት ብንችል እዚህ ያለ ነው የጀመርነው ሰንበት ትምህርት ቤቶች ያንን ብናደርግ ሁሉም ጋር ተደራሽ ይሆናል ማለት ነው። ይሄን ይመስለኛል እኔ የመጀመሪያው ነገር እኔ አስፈላጊ ነው ብዬ የማስበው አስፈላጊነቱን ማወቅና መረዳት ማመን። ጊዜ ከረፈደ በኋላ ብንረዳ ጥቅም ያለው አይመስለኝም። የረፈደ ነገር ምን ጊዜም ውጤቱ ስለሚታወቅ አስቀድሞ ከዘመን ቀድሞ አስፈላጊነቱን መረዳት ያስፈልጋል። ዛሬ ላይ መስራትና አስፈላጊነቱን ማመን እህቶች በማንነታቸው በተፈጥሯቸው እግዚአብሔር በሰጣቸው ጸጋ ቤተክርስቲያን በምታስተምረው ትምህርት በተለያየ ሁሉ በየትኛውም ሌቭል የሚመጣባቸውን ጥያቄ ወይም ፈተና መመለስ በሚችሉበት ደረጃ መብቃት አለባቸው። የረፍት ቀናቸውን ሲያከብሩ የግብጽ ፓትሪያርክ የነበሩትን የቀድሞ የብፁዕ አቡነ ሺኖዳን ሶስት ነገር አንስተው ትኩረት ያደርጉበት የነበረውን ሶስት ነገር መላልሰው ሲያነሱ ነበር በሚመሩበት ጊዜ። ሶስቱ ምንድናቸው? የመጀመሪያው ለወጣቶች የሚሰጡት ትኩረት ነው። ወጣቶች የሌሏት ቤተክርስቲያን ተስፋ የሌላት ነገ የሌላት ቤተክርስቲያን ናት ብለው ይናገሩ ነበር። ከዚህም የተነሳ አንድ ወጣት ራሱ መልሶ ቤተክርስቲያንም የሌለችው ወጣት ተስፋ የሌለው ነው ምንም የሌለው ነው ብሎ እስኪናገር ድረስ ትኩረት አድርገው እዛ ላይ ይሰሩ ነበር። ትኩረታቸው እዛ ላይ ነበር። ሁለተኛው ከአሃት አብያተ ክርስቲያናት ወይም ከሌላው ጋር ያለውን አንድነት ውህደትን በተመለከተ በቀናቸው እምነት ከሌሎች ጋር የመተባበርን ጉዳይ በተመለከተ ነው። ሶስተኛው ግን አሁን እዚህ እየተጣረ ያለው አገልግሎት ላይ ነው እና አቡነ ሺኖዳ የእህቶች አገልግሎት ማለት ነው ሴቶች ለቤተ ክርስቲያን ያላቸውን ሊያበረክቱ የሚችሉትን አስተዋጽኦ የተመለከተ ስራዬ ብለው ትኩረት አድርገው ይሰሩበት እንደነበር እረፍታቸውን ሲዘክሩ ከአገልግሎታቸው አንዱ አድርገው ጠቅሰውት ነበር። ለምንድን ነው ይሄ የሚያስፈልገው? ምንድነው ያሉት እሳቸው? እነሱ ጋር እንደውም እኛ ጋር እስካሁን ድረስ ሰንበት ትምህርት ቤት ሰንበት ትምህርት ቤት ላይ ህፃናትን ሴቶች ማስተማር ይችላሉ አይችሉም ራሱ ስቲል ጥያቄ ነው። ህፃናትን ማንን ነው ማስተማር የሚቻለው? ስለዚህ ኦርቶዶክሳውያን ሴቶች ስለ ሊፕስቲክና ኩል ብቻ እያወራን ነው ወይም እንቆየው? በዛ ደረጃ ብቻ የምንፈረጀው እስከ መቼ ነው? ስለ እምነት መናገር መቻል እንደ 36ቱ ቅዱሳን አንስት መኖር ምሳሌነታቸውን መከተል እንደ ሳምራዊቷ ሴት የሰማነውን ነገር ከቤተ ክርስቲያን ከክርስቶስ ከራሱ ከቤተ ክርስቲያን ሄደን ለከተማ ሰዎች ምን እናገረው መቼ ነው? የትንሳኤውን ነገር ሄደን ምን መሰክረው መቼ ነው? የት የተማርነው ነው ማስተማር እንደሚቻል ስናውቃለን ነው። እነዚህ ነገሮች ግልጽ በሆነ ሁኔታ አቡነ ሺኖዳም እንዳደረጉት በቤተክርስቲያን ስርዓት ይዞ ስትራክቸር ኖሮት በቤተክርስቲያን ውስጥ በስርዓት ቅርጽ ይዞ ከዚህ ማለፍ የለበትም በዚህ አውድ ውስጥ ግን መገልገል አለበት ስሬ ተብሎ መሰራት አለበት የሚለው ነገር ቦታ ሊሰጠው ሊሰራበት የሚገባ ነገር ነው። ዓለም ብዙ ስቴፕ ሄዳለች። እኛ ገና መሰረታዊውን ነገር ሳንይዘው ይሄ በጣም ከባድ ነው። ምን ይባላል? ክርስቶስ የሆነውን ነገር ለልጅ ካልነገርከው ዓለም ያልሆነውን ነገር ሁሉ ተነግርልሃለች። እና ቀድሞ የትኛው ነው መያዝ ያለበት የምናውቀው ነው። ስለ እህቶችም አገልግሎት ስለ ሴቶችም ስለ ተፈጥሯችንም ስለ ሁሉም ነገር ከሌላ ሳይሆን ከቤተ ክርስቲያን ነው መጀመሪያ መስማት ያለብን። ድርሻችንን በተመለከተ መታዘዝ እንዴት ነው ማኒፕሌት የሚደረገው? መታዘዝ የሚለው ሀሳብ እውነተኛ ክርስትና ውስጥ ኤክሰርሳይዝ ሲደረግ ምንድነው? ተረድታችሁኛል የምለው ነው አይደለም? እነዚህ ሁሉ ነገሮች ቀድሞ መልስ መሰጠት ያለባቸው እህቶች መዘጋጀት እንደዚህ ነው ተብሎ መማር ያለባቸው ጥያቄዎቻቸው መመለስ ያለባቸው ለበጎ ዓላማ መሰማራት በፈረሰበት በኩል እንዲቆሙ ትሬን መደረግ ያለባቸውና ይሄንን ሁሉ አንገብጋቢ አስፈላጊነት ስንመለከት በሴቶች ላይ ለሚነሳው ነገር ፕራይመሪሊ መልስ መስጠት የሚችሉት
እውነት እንኳን ቢሆን ቢናገሩ እንኳን ስላልሆኑ ነው ሴት ስላልሆኑ ነው ተብሎ ነው ወንድሞች ወይም አባቶች የሚታሰቡት በአለም እንትን እኛ ራሳችን ዲፌንድ ማድረግ የምንችልበት አቅም መያዝ ግዴታ ነው ግዴታ ወደ መሆኑ ደረጃ እየመጣ ነውና እሱን አይነት መልስ ለመስጠትም ብቻ ግን ሳይሆን እንደ ኦርቶዶክሳውያን እንደ ጠንካራ ማንነት ይዞ ማደግ እንዳለበት ሰው ራሳችንን እናዘጋጅ ስለ እምነታችን ተስፋ ስለምናደርገው ነገር በእናንተ ዘንድ ስላለው ተስፋ ነው አይደለም ቅዱስ ጳውሎስ ያለው ለሚጠይቋችሁ ለማንኛውም መልስ ለመስጠት የተዘጋጃችሁ ሆኖ ተብሏልና ስፔሻሊ ደግሞ እህቶች በዚህ መዘጋጀት አለባቸው ይሄንን አስፈላጊነት ማወቅ ያስፈልጋል ምን ማገልገል አለባቸው ዝም ብሎ ያለ ስራ መቀመጥ ትክክል አይደለም ኢቭን እናትነትን በተመለከተ ትንሿ ቤተክርስቲያን ውስጥ ያለውን ድርሻ ራሱ እየረሳ ነው ለምን ህይወት እየተቀየረ ነው አኗኗር እየተቀየረ ነው ያኗኗር ዘይቤ እየተወጣ እየሰራ ነው አይደል ወደ ውጭ እየወጣ ቤት ውስጥ ያለውስ እንዴት ነው ማኔጅ የሚደረገው እንዴት ነው አንደርስታንዲንጋቸው መሆን ያለው ጊዜውን ዘመኑን ያዋጀ በቂ ትምህርት በቂ ዝግጅት ያስፈልጋል ለሚመጣብንም ፈተና ላለፉትም ላለው ማለት ነውና ይሄንን በደንብ ከተረዳን ከዛን ቀድመን ነገሮችን ሴንስ ካደረገን ለልጆቻችን ለቶቻችን ለማንኛውም ለወንድሞቻችንም ጭምር ወንድ ያለ ሴት ሴት ያለ ወንድ ምንም ትርጉም የለውም ክርስቶስ በዚህ አይነት ውህደት እንድንኖር በአንድነት በስምምነት በፍቅር እንድንኖር ነው ያስተማረን አይደለም ያንን በአግባብ መረዳትና ቤተክርስቲያን ትንሿን ቤተክርስቲያን የሚሆን ትልቋን ዲፌንድ ማድረግ የምንችልበትን ማንነት ማዳወር ካልቻለ ሪስክ ነው ራስን ሰው መቀበል አቅቶት ጾታውን እስከ ማስቀየር እየደረሰ ያለው ባለመረዳት ውስጥ ነው በመረዳት ውስጥ ግን ያለውን ፕሪሺየስ ነገር እንመለከትበታልና እነዚህን ነገሮች ከጊዜ ቀደም ማስተማር አለብን ለዛ አገልግሎቱ እንዲሰፋ ይሄንን ጥቅሙን መረዳት ፍርሃት አለ በአንድ መልኩ ግን ጥሩ ነገር መጥፎ ነገር ላይ ለማዋል አንድ ሰው ተጠቅሞታል ማለት ያ ነገር መጥፎ ነው ማለት አይደለም ተረድታችሁኛል አባባሌን የእህቶች ሲባል የሆነ የተለየ ነገር ነው መሰል አይደለም በስርዓት መጻፍ በቤተክርስቲያን የስርዓት መጻፍትም በዲድስቅልያውን በሌሎችም ልናገለግል የምንችልበት ብዙ ነገር ተናግሯል የካህናት ሚስቶች እነሱ ዴዲኬትድ የሆነ ነገር አለን ወይ ማን ነው የሚጠይቁት ምን አይነት ዝግጅት ነው ማድረግ ያለባቸው ኃላፊነታቸው የክርስትና እናት ኃላፊነት ምን ይመስላል እውነተኛ እናትነትስ ቢሆን ኦርቶዶክሳዊ የሆነው እይታው ምንድነው አባቶቻችን ስለዚህ ምን አስተማሩ ለነዚህ ነገሮች ለሮል መጨረሻ ላይ ልንሆን ለሚፈልገው ነገር ዝግጅት ያስፈልገናልና እነዚህ የምንማርበት ፕላትፎርም ስለሆነ አስፈላጊነቱን ከማመን ይጀምራል ብዬ ነው የማስበው ከዛ ራሱ ሰው ጥቅሙን ሲያውቅ ራሱ ፕሮሞተር የሚሆነው ራሱ ነው አይደል እንደዚህ ይሁን እኛ የፈለገን የተጠቀምንበትን ነገር ለሌላ ሪኮመንድ እናደርጋለን ተውትና ይሄ በአለማዊ ነገር መሰል ይቀርና ስለ ክርስቶስ ከፍ ያለውን እውነት ከዛ ደግሞ እረፍትን ሲያገኙ ሰዎች ምንድነው የሚያደርጉት አምነው አይደለም የሚቀመጡት ሄደው ይናገራሉ ስለዚህ ስለ ያገልግሎትንም ጥሩነት ፍሬው ነው የሚመሰክረው የሚናገረው ሌላውም ይሁንልኝ ወይም ለኛም ቢደረግ ከማለት ወደ ኋላ አይቀርም ግን ከዛ በፊት ጥቅሙን መረዳት እንደ ቤተክርስቲያን ደግሞ ስርዓት መያዝ ስራዬ ብሎ የሚሰራበት አካል መኖር አለበት አንዲት ሴት ምንኩስና ነው ትዳር ነው መምረጥ የምትፈልገው ይሄ ለክርስቲያን ነው ጥያቄው ግን እንደ እህቶችም ካሰብ ነው ማን ነው የምናማክረው ሄደን የት ቦታ ነው የት ክፍል ነው ምን ጠይቀው እነዚህ ነገሮች ሁሉ ብዙ ግልጽ አይደሉም በቃ ሁሉም ሰው አንድ መንገድ ብቻ እንደሚከተል ይታሰባል ሌሎችም ደግሞ ብዙ ጥያቄዎች አሉ ገባ ብለን ስንመለከትና ለነዚህ ሁሉ ጥያቄዎች መልስ ደግሞ በትክክለኛ ከሁሉ በላይ ሙሽራውን የሚጠብቁ እነዛ ደናግላን ሴቶች አሉ አይደለም ተዘጋጅተው ልክ እንደዚህ አይነት ማንነት ይዘን እንድንገኝ መሰራት ስራዬ ብሎ መሰራት ይፈልጋል እሺ ያው ጥያቄዎቻችንን ውይይታችንን ጨርሰናል ያው ለመዝጊያ ግን እኔም ስንወያይ እህቴ ትብሰት ህፃናት ላይ ብዙ እንደሚሰሩ እየነገረችን ነበርና እንደ ተሞክሮ እኛ ደብርም ተጀምሯል ማከላይ ክፍል የሚባሉ አሉ ከ14 አመት እስከ 18 አመት ያሉት ላይ ማለት ነው ጀምረናል በመሃል ያው በፕሮግራም መደራረብ ምክንያት የተወሰነ አቋርጠናል ግን በጣም መስራት እንዳለብን ትንንሾቹ ላይ እኔ ይሰማኛል ውስጤ በጣምና እስኪ ትብሰትም ሰላምም እናንተ ደብር እንዴት ነው ህፃናት ጋር ያለው ነገር ማከላያን ጋር እየሰጠ ያለው ነገር እቺ እንነጋገርና
መርሃ ግብራችንን እንጨርሳለን ማለት ነው። ወደ ትብስ እንደ እህቶች ነው ወይስ እንደ ሰንበት ትምህርት? እንደ እህቶች ያው በሚጠየቀው ነው ዲማንድ ሲኖር ነው እኛ እንደ እህቶች አገልግሎት ሪቻውት ሲያደርጉ ስለዚህ ጉዳይ አስተምሩ፣ ምከሩ ወይ አሰልጥኑ ሲባል ነው አገልግሎት ሄደን እናገለግለው። ግን አጠቃላይ ስንመለከተው የህፃናትን ጉዳይ ከሴቶች ለይቶ ማየት አይቻልም። እናት ህፃኔት ናት አይደለ? ይሄ አንጻ ተንከባክባ የምታሳድገው እናት ናት። ምግብም እሷ ጋር ስላለ አይደል? ከዛ ከስጋ ምግብ ጋር ከጡት ወተት ጋር ቃል እግዚአብሔርን መመገብ የምትችልበት እድል አለና በየቤታቸው እናቶች ልጆቻቸው እንዲያስተምሩ ባይ ዲፎልት የተማረች እናት ከሆነች በቤተክርስቲያን ያንን ነገር የማስተማር ነገር አለ። መዝሙራትን ከማስጠናትም ከምንም ነገር ጀምሮና ህፃናት ጋር ጥያቄ ሲኖር ምክር የሚያስፈልግበት ሁኔታ ሲኖር ነው ምን ጠየቀው አቅዶ ራሱ ፕሮአክቲቭ ሆኖ እስኪጠየቁ ወይ እንዲያድርጉ እስኪባል ከመጠየቅ ይልቅ ፕሮአክቲቭ መሆን የተሻለ ነው። አስቀድሞ እኛ ራሳችን እቅድ ቢኖረን ህፃናት ጋር ምን ሊገለገል ይችላል፣ ምን አይነት ክፍተቶች አሉ። በሚያሳዝን ሁኔታ ሬፕ ኬዝ ኢቭን በዛ እድሜ ይሰማል አይደለ? እንዴት ነው እነዛ ልጆች የሚረዱት? በህፃንነት እድሜ የገጠመን ከእርግዝና ከእድሜ በፊት እንዴት ነው ያንን ሃንድል ማድረግ የሚችሉት? ስለ ውርጃ ያለው አመለካከት ምንድነው? ይሄ ከሴቶች ጋር በተገናኘ ነው አመለካከት። ከሌላውም ግን በስርዓት የተቀደሰ የሆነ መስተጋብር ምን ይመስላል? ከእድሜ በፊት ብዙ ነገር በባዮሎጂም እየተባለ በምንም ብዙ ነገር እየተማረን ስለሆነ እየተማሩም ስለሆነ ህፃናት የቤተክርስቲያን አስተምሮ ምን ይመስላል የሚለውን ስፔሲፊካሊ እዚህ ላይ እናት እንደ እናት ማስተማር ያለባትን። ከዛ ውጪ ግን ሃይማኖቱን የትኛውም ቦታ ላይ በሚያስፈልገው እኛው ራሳችን አቅደንም መሄድ እንችላለን። ሲጠየቅ ደግሞ ከስተማይዝ ተደርጎ በሚያስፈልገው ዲማንድ ባለበት ቦታ ለምሳሌ አንዳንድ ሰንበት ትምህርት ቤት ያሉ ልጆች ኒድ እና ሌላ ቦታ ያለ አንድ አይነት አይደለም። አንድ ጉዳይ ላይ በጣም በጥሩ ሁኔታ የታነጹ ልጆች ይኖራሉ። ሌላ ቦታ ደግሞ እዛ ነገር ላይ ደካማ ሆኖ በሌላው ብርቱ ይሆናሉ። ስለዚህ የእናንተ ሰንበት ትምህርት ቤት ወይም የሌላው ስፔሲፊካሊ ምን አይነት ኒድ ነው ያለው፣ ምን አይነት ትምህርት ቢሰጠው፣ እህቶች በምን መልኩ ቢቀርቡ ጥሩ ነው የሚለው የንጽህና መጠበቂያ የሚቸግራቸው የትምህርት መማሪያ ቁሳቁስ፣ ሌሎችም ብዙ ነገሮች ወንድሞችም እህቶችም አሉ ከህፃናትና ምን እናርግ የሚለው እኛ ራሳችን አቀደን ከዛ ማወያየት ቅርብ አድርጎ ለማየት ለመመልከት የገንዘብ አቅም ያላቸውን ፍላጎት ካላቸው ጋር የማስተባበር እናቶች የኢኮኖሚ አቅማቸው ራሱ ሲደክም ኢቭን እምነት እንዲለውጡ ጫና የሚፈጠርባቸው ጊዜ በጣም ብዙ ነው። እኛ እንደሚታወቀው ነው እግዚአብሔር ቀጥሎ ያው ራሱ ምእመኑ ነው ፈንድሬዝ ሊያደርግ የሚችለው በጎ አድራጎት ነገሮች የሚያስተባብሩና ህፃናትን ስንል እዛ ላይ ብቻ ሳይሆን የአብነት ተማሪዎችም ጭምር የኛ ድርሻ ናቸው። ከተማ ያለ ምንም ቢሆን በሰንበት ትምህርት ቤት በሌላውም ቅርብ ተመልካች አለው። ስቲል ቅርብ ሆኖ ተመልካች የሌለው እንዳለ ሆኖ ግን ይገመታል። የአብነት ተማሪዎች ግን ህፃንነት እድሜ ላይ እንኳን ያሉ በእንተ ስማ ለማርያም ብለው ነው የሚያድሩት። አሁንም ልብስ ኢሹ ነው፣ ምግብ ኢሹ ነው። እኛ እዛ ድረስ አገልግሎታችን መስፋት መቻል አለበት እና ህፃናት ሲባል እኛ ራሳችን ፍላጎታቸውን ተመልክተን አስበን አስቀድመን ልናዘጋጅላቸው የሚገባ ልንሰራበት የሚገባ እንደ ቤተክርስቲያንም ያሉ ኢንስቲትዩሽናሊ ያሉ ነገሮች ካሉ ያንን ከዛ ስትራክቸር ጋር በመተባበር እዛ ላይ ከሚሰሩት ጋር ከሌለ ደግሞ እንደ አዲስ የመፍጠር ጉዳይ ሊያስፈልግ ይችላል። የሌሉ ስትራክቸሮች ከነበሩ ስርዓተ ቤተክርስቲያንን በጠበቀ መልኩ እንዲካተቱ ሀሳብ የማቅረብም ሊሆን ይችላል። አንዳንዱ እኛ ኢንቮልቭድ የምንሆንበት ሳይሆን ሀሳብ የምናቀርብበት ሊሆን ይችላል። የምናስተምረው በካሪኩለም መሰረት ነው ብያለሁ። ከ1 እስከ 12 ባለውና ህፃናትና ማዕከላውያን የሚል ራሱን የቻለ ክፍል አለ እና ህፃናትና ማዕከላውያን የሚባለው ከአንደኛ እስከ 8ኛ ክፍል ያሉት ልጆች ናቸው እና ከዛ እነሱን ብቻ እንትን የሚል አንድ የተዋቀረ ክፍል ለብቻ አለ ማለት ነው። የሚፈልጉትን ትምህርታቸውን ምናምን በስነ ስርዓት የሚከታተል ከዛ በተጨማሪ እንደ እንትን ራሱ ከ1 እስከ 5 የሚገኙ ተማሪዎችን ብዙሃኑ በሴት መምህራን ነው። በእናቶች በተለይ ደግሞ እዛ ሰንበት ትምህርት ቤት ያሉ ያደጉ ብዙ እናቶች አሉ እነ ሳምሪን ጨምሮ ማለት ነው እና ትምህርቱ የሚሰጠው በሴት መምህራን ነው። እስከ 5 ባሉት እንትን ባሉት በሴትና
በእናቶችና በወጣቶችም ቢሆኑ ሴት ለህፃን የበለጠ ቀረብ ትል የለ በደንብም ትረዳ የለ ከዛ እንደ እናታቸው እንደ ታላቅ እህታቸው እያዩ እያማከሩ እንዲያድጉ በማድረግ በማሰብ በሴት መምህራን እንዲማሩ እናደርጋለን። ጥያቄ ካሏቸው በነጻነት ሄደው ይጠይቋቸዋል፣ ያወራሉ። ኢቭን ኢፍ ለማስተማር ሲመጡ ልጆቻቸውንም ጭምር ይዘው ይመጣሉ። ልጆቻቸውንም ሲያመጡ ደግሞ እነሱም አብረው ቁጭ ብለው የሚማሩ እናቶችም አሉ። እነሱን እናቶች አቅርበን ወደኛ በስነ ስርዓት በነጻነት ውስጣቸው ያለውን ስሜት እያወሩ በዛ ልክ ከ1 እስከ 5 ያሉትን በእናቶች በሰንበት ትምህርት ቤቱ ያደጉ አሁን ላይ እንትን ያሉ እናቶችን እንዲያስተምሩ ነው የምናደርገው ማለት ነው። ከዛ ከፍ ያሉትን በአባቶችና በወንድሞች መምህራኖቻችን እንትን ሲሉ ከስር ከመሰረቱ ግን በእነሱ ስር እንዲያድጉ ነው የምናደርጋቸው። ስርዓቱንም ምንንም እንትን እያሉ እየቀረቡ እንትን እንዲሉ ለማድረግ ማለት ነው። ይህን ይመስላል እኛ ጋር ያለ። እሺ እግዚአብሔር ይስጥልን። እኛ ጋር ስለተቋረጠ ነው። እኛ ጋር ነበረ የተወሰነ ከሄድን በኋላ ያው በጉባኤ መደራረብ በዛ ምክንያት ያው ልጆቹን ጠዋት መጡ ከሰዓት ይመጣሉ። መዝሙር ጥላት አለ እንደዚህ ያለ እንደዛ ያ ነገር ስለበዛ በመሀል ትንሽ አቋርጠነዋል። መኖር እንዳለበት ግን በጣም ይሰማኛል። እኛ በጀመርነው በትንሽ ወር በጣም ብዙ ጥያቄ አላቸው ልጆቹ ላይ እዛም ላይ መስራት አለብን ብዬ እኔም ትኩረት ማድረገው ከወጣቶቹም ከትልቆቹም ይልቅ ከ14 እስከ 18 ዓመት እድሜ ያሉት ልጆች ላይ በደንብ ብንሰራ ጥሩ ነው። ስለዚህ ልክ ለብቻ ልክ እንደኛ እንደዚህ የእህቶች ጉባኤ ያስፈልጋቸዋል ለብቻቸው። እንደዛም ነው እኛ የጀመረን የነበርነውና ግልጽና ነጻ ስለሆኑ በደንብ ጥያቄ ይጠይቃሉ። ያ ስለሆነ እኛም የተወሰነውን ጥያቄ መልሰናል ምናምን ግን ይተኩ የለ ሌሎች ደግሞ ልክ እነሱ ወደ ወጣት ክፍል ደግሞ ሲያልፉ ሌሎች አሉ። ሁሉንም በዛ መልክ ማስተማር ስላለብን እናንተ ጋር ያለውን ተሞክሮ ለመውሰድ ነው። እኛ ጋር ለጊዜው ቆሟል፣ ግን ያው ይቀጥላል። እንደሚቀጥል ተስፋ እናደርጋለን። እግዚአብሔር ይስጥልን። እሺ ያው የዛሬውን ውይይታችንን እዚህ ላይ እንፈጽማለን። ስላደረጋችሁልን ነገር በጣም እናመሰግናለን። እግዚአብሔር ይስጥልን። ተመልካቾቻችንም ከኛ ያው ብዙ ነገር እንደወሰዳችሁ ተስፋ እናደርጋለን። በሌላ መርሃ ግብር እስከምንገናኝ ድረስ ሰላም፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይስጥልን።